የኢትዮጵያ ብሔራዊ ባንክ በዚህ ባለቀው ሳምንት ይህንን በጣም ቁልፍ ዶክመንት ይፋ አድርጓል። Let's talk about it። ይሄ ቪዲዮ ረዘም ያለ አሁን ማየት የማትችሉ ከሆነ ሴቭ አድርጉትና በኋላ ግን እዩ። ይሄ ዶክመንት ሶስተኛው የፋይናንሻል ስታቢሊቲ ሪፖርት ነው። የዚህ ሪፖርትም ዋና ሶስት ጥቅሞች፣ የመጀመሪያው አገራችን ብር ፍሎት ከተደረገ በኋላ ስላላት ማክሮ ኢኮኖሚክ ፐርፎርማንስ የምናውቅበት በጣም አፕቱዴት ባይሆንም የተወሰነ ዳታ የምናገኝበት እና ደግሞ ስለ ሀገራችን ፋይናንሻል ሴክተር የምናውቅበት ነው። ገና ስንጀምር አንድ ክሪቲሲዝም አለኝ እዚህ ሪፖርት ላይ። እሱም ምንድን ነው? 8 ወር አካባቢ ሌት ነው። ጀነራሊ ዳታው ከቨር የሚያደርገው እስከ ጁን 2025 ነው። የተለያዩ ደግሞ ቀረብ ያሉ ወራት ዳታዎች አሉት። ያው ማርች 2026 ነው ላዩ ላይ የሚለው እዚህ ጋር እንደምታዩት፣ ግን ዳታው ሙሉ በሙሉ አፕቱዴት ነው ማለት አይቻልም። ከዚህ ሪፖርት ደግሞ አንድ አፕሪሺየት ማድረግ የምፈልገው ነገር፣ ከዚህ በፊት ይሄ ሪፖርት የሚዘጋጀው ኤክስክሉሲቭሊ በናሽናል ባንክ ስታፍ ብቻ ነበር። አሁን ግን የተለያዩ የፋይናንሻል ኢንስቲትዩሽንስ ሲኢኦዎች፣ ፕሮፌሽናሎች፣ አካዴሚሽንስ እና የተለያዩ አማካሪ ድርጅቶችን ግብአቶች ያካተተ ነው። መጀመሪያ ላይ እንግዲህ ከኢንትሮዳክሽኑ በኋላ የምታገኙት ሴክሽን ይሄ ግሎባል ኢኮኖሚክ ኮንዲሽንስ የሚለው ሴክሽን እዚህ ጋር ነው። እንግዲህ የሪፖርቱ አፕቱዴት አለመሆን ኢፌክት የሚኖረው አያችሁ። ይሄ ሪፖርት ማለት ነው የዛሬ 8 ወር ወይ 7 ወር ወጥቶ ቢሆን ኖሮ 7 ወር ሙሉ መጠቀም ይቻል ነበረ። ግን ያ ስላልሆነ እዚህ ጋር የተቀመጡት አሰምሽኖች፣ በነዛ አሰምሽኖች ላይ የተመሰረቱት ፕሮጀክሽኖች እንግዲህ አሁን ላይ ዓለም ላይ ካለው ኮንዲሽኖች ጋር አብረው አይሄዱም። በተለይ የዩኤስ ኢዝራኤል እና ኢራን ጦርነት አብዛኞቹን ፕሮጀክሽኖች ኢንቫሊድ ያደርጋቸዋል። እዚህ ጋር ብዙ ጊዜ አናጠፋም። ግን እዚች ጋር ደግሞ አንድ ማንሳት የምፈልገው ነገር፣ ቅድም እንዳልኳችሁ እስከ 2025 ጁን ድረስ ቢሆንም ዋና ዳታ ከቨሬጁ አንዳንድ ቦታዎች ላይ ሞር ሪሰንት ዳታ አለ። ከነዛ ቦታዎች መካከል አንዱ ይሄ ነው እና አኮርዲንግ ቱ ዚስ ሪፖርት የኢትዮጵያ ብር ፍሎት ከተደረገበት ጊዜ አንስቶ እስከ ሴፕቴምበር 2025 ድረስ በ151.4% ዲፕሪሺየት አድርጓል። ይሄ እንግዲህ ኦልሞስት 1.5x ብር ተዳክሟል ወይም ደግሞ ዋጋውን አጥቷል ማለት ነው። ወደ ዶሜስቲክ ነገሮች ልክ ስንገባ ለእኔ አንድ ስታንዳውት ያደረገው ነገር ምንድን ነው? የኢትዮጵያ ማኒፋክቸሪንግ ሴክተር በጂዲፒያችን ላይ ያለው ሼር ከሰርቪስ ሴክተር ሼር እና ከአግሪካልቸር ሴክተሩ ሼር ቀንሶ በ1% አድጓል። 1% ብዙ አትመስልም አይደለ? ግን እንግዲህ አይኤምኤፍ ኤስቲሜት የሚያደርገው ጂዲፒያችንን በዶላር 125 ቢሊዮን ዶላር ነው። የዛ 1% ማለት 1.2 ቢሊዮን ዶላር ማለት ነው። ጅስት እንድታቁት ቀላል የሚባል አይደለም። እና ይህንን ነገር ማንሳት የፈለግኩበት ምክንያት አይ ቲንክ የሙከሚልም ቪዲዮ ካያችሁት በማኒፋክቸሪንግ ሴክተር እየተሰጠ ያለው ብድር የሴክተሩን እድገት አይመጥንም። ግን ስለሱ እስቲ በኋላ እናወራለን። ከዛ ሌላ ስታንዳውት የሚያደርገው ነገር ለእኔ ምንድን ነው? ይሄኛው ፋይናንሻል ስታቢሊቲ ሪፖርት ሲሰራ ለመጀመሪያ ጊዜ ኢትዮጵያ ውስጥ ያለው የረዥም ጊዜ ብድር ምጣኔ እና የግምጃ ቤት ሰነዶች ይልድ ከኢንፍሌሽን በላይ ሆኗል። ይሄ ማለት ለሁለቱም እንግዲህ ባንኮችም ሲያበድሩ የሚያገኙት የወለድ ምጣኔና አንድ ኢንቨስተር ለመንግስት የግምጃ ቤት ሰነድ ገዝቶ ሲያበድር የሚያገኘው ምጣኔ ኢን ሪል ተርምስ ፖዚቲቭ ሆኗል። አውትዴትድ ዳታ ስለሆነ ስለ ፐርሰንቴጆቹ ምናምን ነገር ማውራት አያስፈልግም። ግን ይሄ የቀጠለ ትሬንድ ነው። ምክንያቱም እዚህ ጋር እንግዲህ 13.9% ነበረ ኢንፍሌሽን ያኔ። አሁን ደግሞ እንግዲህ የኢትዮጵያን ስታቲስቲክስ ሰርቪስ እንዳለው 9.7% ነው። የባንክም የረጅም ጊዜ ወለድ ጨምሮ ይሆናል እንጂ ከዛ በኋላ መቼም አልቀነሰም። የትሬዠሪ ቢል ሬት ደግሞ ያው 4 አይነት ትሬዠሪ ቢልስ አይደለ ያሉት፣ እነሱ የተለያየ ይልድ ነው ያላቸው። የእሱ አቨሬጅ እንግዲህ ጁን ላይ 15.5% ነበር። ከዛ በኋላ ግን እንደቀነሰ ሰምተናል። አናዘር ሪዝን ፎር ዘ ሪፖርት ቱ ቢ አፕ ቱ ዴት። እሺ እንቀጥል። ሌላው ጉዳይ እንግዲህ የዕዳ ጉዳይ ነው። ሁለቱ የሀገር ውስጥና የውጭ ሀገር ዕዳን አዝ ፐርሰንት ኦፍ ጂዲፒ ተደርጎ ነው የተወሰደ። ጂዲፒ ቅድም ያው በዶላር እንደጠቀስኩኝ ታውቃላችሁ። ግን ጂዲፒ በኋላ ኮንቨርት ሊደረግ ይችላል እንጂ ካልኩሌት ሲደረግ በራሷ በሀገሪቷ ከረንሲ ነው። ኤክስተርናል ዴትንም እንግዲህ ባለው የምንዛሬ ሬት ወደ ብር ቀይረው ነው ይህንን ቻርት የሰሩት እና የአገር ውስጥ ዕዳ ማለት ነው ከ19.2% ወደ 14.8% ሲወርድ ብር ፍሎት ስለተደረገ ብቻ
በዶላር ያለብንን ዕዳ ወደ ብር ስንቀይረው እንግዲህ ምንዛሬው በአንድ ጊዜ ከ56 ወደ 150 ምናምን ከተቀየረ በምን ያህል እጥፍ ሊያድግ እንደሚችል ታውቃላችሁ ዕዳው። እና እሷን ነው እንግዲህ በዚች በሰማያዊ ግራፍ የምታዩት። እና ከዚህ በፊትም እንግዲህ እኔ ለሁለቱም ቴሲሶቼ ስሰራ አንድ ያየሁት ነገር እና ብዙም ኢኮኖሚስቶች የሚያውቁት ነገር ምንድን ነው፣ የከረንሲ ዲቫሉዌሽንም ሆነ ኦቨር ቫሊዩድ የሆነ ከረንሲን ፍሎት ማድረግ አብሮ ይዟቸው ከሚመጡ ኔጌቲቭ ነገሮች መካከል የዕዳ ጫና መጨመር ነው። እንደምታዩት አስ ፐርሰንቴጅ ኦፍ ጂዲፒ ከ14.1 ተነስቶ ወደ 26.9 በ71% ነው ያደገው። ቅድም እንዳነሳውላችሁ ደግሞ እስከ ሴፕቴምበር ድረስ ብር ፍሎት ከተደረገበት ጊዜ ጀምሮ በ151.4% ዲፕሪሺየት አድርጓል። 151.4% እና 71% አካባቢ ያለውን ልዩነት ዕዳው በተወሰነ መልኩ እየተከፈለ ስለነበረ ዲስፓሪቲውን የተወሰነ ኤክስፕሌን ያደርገዋል። ግን ሁል ጊዜ ዲቫሊው ሲደረግም ሆነ ኦቨር ቫሊዩድ የሆነ ከረንሲን ፍሎት ሲደረግ የዕዳ ጫና መጨመር የማይቀር ነገር ነው። እሱ እንግዲህ እዚህ ጋር በደንብ ይታያል። እሺ አሁን ደግሞ እስቲ ወደ ፋይናንሻል ሴክተሩ እንግባ። ቀጣይ ቻፕተሩ ላይ ስለ ፋይናንሻል ሴክተሩ ተቀምጧል። ከዚህ ጋር አንድ አቴንሽናችሁን መጥራት የምፈልገው እነዚህ ቁጥሮች ጋር ነው። የኢትዮጵያ ባንኪንግ ሴክተር ማለትም ኢትዮጵያ ንግድ ባንክና ፕራይቬት ባንኮቹ አንድ ላይ የኢትዮጵያን ፋይናንሻል ሴክተር አሴቶች 84.2% የሚይዙት እነሱ ናቸው። ልማት ባንክ 3.3% ይይዛል። ከዛ በጣም ሰርፕራይዝ ያደረገኝ ነገር ማይክሮ ፋይናንሶችና ኢንሹራንስ ሴክተሩ ሁለቱም ተቀራራቢ ነው። እንግዲህ አሴታቸው ሁለቱም 1.5% ነው፣ ያው ራውንዲንግ ስለሆነ፣ ግን በመካከላቸው ያለው ልዩነት የ3 ቢሊዮን ብር አካባቢ ነው። እና ኢንሹራንስ ኢትዮጵያ ውስጥ እንግዲህ ምን ያህል እንደቆየ ታውቃላችሁ። እና ይሄ ለማይክሮ ፋይናንስ ሴክተሩ ጥሩ ነው። ያው በጣም ብዙ ሊሚቴሽንስ ቢኖሩ እንግዲህ 59 ማይክሮ ፋይናንሶች አሉ ይላል። ከነዛ ውስጥ እንግዲህ 75 ሚሊዮን ፔድ አፕ ካፒታሉን የደረሱት ራሱ በጣም ጥቂት ናቸው። ግን የተወሰኑ ጃየንት ስላሉ በደንብ በቃ ከኢንሹራንስ ሴክተሩ ኦልሞስት እኩል አሴት ይዘዋል። ከዛ አንድ ሌላ የሚገርም ነገር ላሳያቸው። ሶሻል ሴኪሪቲ ሴክተሩ ማለት ነው፣ ማለትም የፕራይቬት እና የፐብሊክ ጡረታ፣ እነዚህ የያዙት አሴት ማለት ነው የፋይናንሻል ሴክተሩ የአጠቃላይ ፋይናንሻል ሴክተሩ 9.4% ነው፣ ወደ 530 ቢሊዮን ብር ማለት ነው። ይሄ እንዴት ነው ማኔጅ እየተደረገ ያለው የሚለው ነገር እሱ እንግዲህ ትንሽ ጊዜ ይፈልጋል። እኔ ፐርሰናሊ ማለት ነው አመን አድቮኬት ፎር ፕራይቬታይዜሽን፣ የግዴታ ትሬዠሪ ቢል ግዙ፣ ባንክ ውስጥ አስቀምጡ፣ ታይም ዲፖዚት ምናምን ነገር በማለት ፋንታ አሁን ካፒታል ማርኬቱ በደንብ ሲጠነክር ለተለያዩ ፈንድ ማኔጀርስ ገንዘቡ ቢሰጥና ኢንቨስት ቢደረግ በደንብ ጡረታ ላይ በውጭ ሀገር ሌቭል መስራት ይቻላል። ሌላ በጣም የሚያሳዝን ነገር ማሳያችሁ፣ ቅድም እንግዲህ ስለ ማኒፋክቸሪንግ ሴክተር አውርተናል። ከዛ አንጻር ካፒታል እቃዎች ፋይናንስ ድርጅቶች አሴታቸው 8.2 ቢሊዮን ነው። የአጠቃላይ ፋይናንሻል ሴክተሩ አሴት ደግሞ 0.1% ነው። እዚህ ጋር በጣም መሰራት አለበት። ኦኬ ይሄ ቪዲዮ ኦልሞስት 10 ደቂቃ ደርሷል። ስለዚህ ፓርት 2 መስራት ይኖርብኛል። በቀጣዩ ፓርት ላይ ስለ ባንኪንግ ሴክተር፣ ስለ ኢንሹራንስ ሴክተር፣ ስለ ማይክሮ ፋይናንስ እና ካፒታል ጉድስ ፋይናንስ ሴክተር የምናወራ ይሆናል። ለዛሬ የሆነው ይመቻችሁ።